አሁን ብዙ ምነግራችሁ ነገር ነበር አላቸው። እናንተ ግን ልትሸከሙት አትችሉም። ኢየሱስ ነግሮን ያልጨረሰው መንፈስ ቅዱስ የሚነግረን ነገር አለ ማለት ነው። ኢየሱስ ሐዋርያትን አምኖ አይደለም ሄደው፣ ሁላቸውንም ያቃቸው ነበር፣ አይተማመነባቸውም ነበር ነው። ኢየሱስ እንደዚህ ያለ፣ እኔ ብሄድ ይሻላችኋል፣ እኔ ካልሄድኩ አጽናኙ አይመጣም። ጌታ ኢየሱስ አንተ ከኛ ጋር ብትሆን አይሻልም? ያንተ እኮ መኖር ይሻለናል ሲሉት እኔ እዚህ ካለው እኔ የምሰራውን ብቻ እያያችሁ ትደነቃላችሁ። እኔ ግን ከሄድኩ አጽናኙ ይመጣል። እሱ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል። እኔም ማደርገውን እንድታደርጉ ያደርጋቸዋል፣ እንዲያውም የበለጠ ታደርጋላችኋል። አልገባቸውም። እኔም ብኖር እዛ በዛ ቦታ አይገባ። ኢየሱስ ምን አለ? እኔ በአካል ከናንተ ጋር ከመሆን የበለጠ መንፈስ ቅዱስ መንቶ በእናንተ ውስጥ ቢኖር ይሻላችኋል። እሱ በመጣ ጊዜ ወደ እውነት ሁሉ ይመራችኋል፣ ያስተምራችኋል፣ ያጽናናችኋል። ዛሬ ያዘነ ሰው ካለ መንፈስ ቅዱስ ያጽናና። ኢየሱስ የሞተ እያስነሳን ያስተማራቸው፣ ፕራክቲካሊን ያስተማራቸው። ስለ አጋንንት ማስወጣት 9 ነጥቦች ሳይሆን እያስወጣ ነው ያሳያቸው። እኛ የምንጠብቀውን ተአምር በጠቅላላ በየቀኑ እያዩ ነው አብሮት የነበሩ። ይሄን ሁሉ ተአምር ብታዩ፣ ይሄን ሁሉ ትምህርት ባስተምራችሁ፣ መንፈስ ቅዱስ በእናንተ ላይ ካልመጣ የኔ አገልጋይ ልትሆኑ አትችሉ። የኢየሱስን ተአምራት አይተ ከኢየሱስ ካውንስሊንግ ተቀብለ ለካ አገልጋይ መሆን አትችልም። መንፈሱን ሳይሰጠው አገልጋይ ያደረገው ሰው እዚህ ምድር ላይ የለም። እሳቱ ካልመጣ አልተጠራህም፣ ጠብቅ ቁጭ በል ማለት ነው። እሳቱ ከመጣ ግን እሳቱ እያቃጠለው ወንበር ላይ እንድትቀመጥ አያደርግም። ያስፈነጥራል፣ ያቃጥላል፣ ይለበልባል፣ አጥንት ውስጥ ይገባል። ከሰው ሁሉ የተለየ ትሆናለህ። አፒታይት ይቀየራል፣ አስተያየት ይቀየራል፣ አቀራረማመድ ይቀየራል። ለምን? እሳቱ በተፈጥሮ እንደዛ ያደርጋል። መጥምቁ ዮሐንስ የተወለደው አወላለዱ ራሱ ለኢየሱስ መንገድ እንዲጠርግ። ገብርኤል መጣና ዘካርያስ ጋር ትወልዳለች ኤልሳቤጥ አለው። መከራከር ሲጀምር ዘጋው። ኤልሳቤጥ አረገዘች። መልአክ አሳየኝ ትላለህ። ከተከራከርክ ይዘጋሃል። በላ አሳየኝ አትበል። ሲያሳየ እሺ ለማለት ከተዘጋጀ ይዝጋ ይምጣ። ግን የሆኑ ሰዎች ጋር መልአክ ዛሬ ይገለጣል። አይ አንዳንዶቻችሁ ሊዘጋል። አሜን ብለሃል፣ በቃ መምጣቱ አይቀርም። ይሄንን ታሪክ ትንሿ ማርያም ታውቃለች። አክስቷ ናት። እና ገብርኤል ይሄው ዘሴም ገብርኤል መጣ። ተመልከቱ እንዴት ዮሐንስ እንደጠቀመው ተመልከቱ። መጣና ትጸንሻለሽ፣ ወንድ ልጅ ትወልጃለሽ። ኧረ ምን እያወራህ ነው? ያላገባውም ወንድ አላቅም ገና አልትን። ይኸውልሽ እሺ አለች። በቅርብ ጊዜ ለእምነቷ መልአኩ የተጠቀመው ማንን መሰለ? ማርገዝ የማትችለው እድሜዋ ያለፈባት ኤልሳቤጥን ሜንሽን አረገ። እምቢ ካለች ደግሞ ሊደርስባት የሚለውን ችግር ሲነግራት እንደ ቃል ይሆንልኛለች። መንፈስ ቅዱስ ሰተት ብሎ ገባ። አይከርምም? መንፈስ ቅዱስ ለመሞላት ያንተ የልብ ዝግጅት ብቻ ነው የሚያስፈልገው። እንደ ቃል ይሁንልኝ ስትል መገባ መንፈስ ቅዱስ ነስዋለ። ዛሬ እግዚአብሔር ምስክሬ ነው። የኢትዮጵያን ታሪክ የሚቀይር አንድ ሰው አለ ዛሬ። መንፈስ ቅዱስ ሲመጣበት ተራ ሰው ሆነ መቀጠል አትችልም። ብትለምን ራሱ ተራ መሆናት ሌላ ሰው ያደርጋል። የሚያውቁ ሰዎች አያውቁህም። ስላንተ የሰሙ ሰዎች ሌላ ነገር ይሆንባቸዋል። ዛሬ የሰማኸው፣ እስከ ዛሬ የጠበቅከው፣ እስከ ዛሬ የጸለይከው በእጆች የምትቀበልበት ጊዜ በኢየሱስ ስም አሁን። አሜን። ቁጭ በሉ። ኢየሱስ ጌታ